አንድ በ60 ኪሎ ሜትር በሰዓት የሚሽከረከር ተሽከርካሪ በአንድ ሰከንድ ስንት ሜትር የሚሄድ ይመስላችኋል? በአንድ ሰከንድስ አደጋ የሚከሰት ይመስላችኋል? የሰከንድ ሕግ ማለትስ ምን ማለት ነው? እንዴት ናችሁ የተከበራችሁና የተወደዳችሁ በመላው ኢትዮጵያ ለምትገኙ ውድ የቻናሌ ተከታታዮች፣ በያላችሁበት ቦታ ሁሉ ከልብ የመነጨ የከበረ ሰላምታዬ ይድረሳችሁ። ባሳለፍነው ወር ላይ በጣም ስራ በዝቶብኝ ቪዲዮ ለመስራት አልቻልኩም ነበር። ያው ጠፍቼ ነበር ለማለት ነው። በዛሬው ዝግጅት ላይ ይዤላችሁ የመጣሁት ምዕራፍ 3 ክፍል 6 ከባለፈው የቀጠለውን ዝግጅት ነው። በመሆኑም በማሽከርከር ሙያ ውስጥ በእያንዳንዱ እንቅስቃሴዎች ውስጥ ጉልህ ሚና ያለውንና የግዴታ ማክበር ያለብንን የትራፊክ ሕጎችና ደንቦች አይነትና ተግባር ስር የመቆሚያ ጠቅላላ ርቀት፣ የሰከንድ ሕግና የፍጥነት ወሰንን በዛሬው ዝግጅት ላይ የምንማማር ሲሆን የማሽከርከር ሕግና የመንገድ ስነ ስርዓትን በሚቀጥለው ዝግጅት ላይ የማቀርብላችሁ ይሆናል። ስለሆነም የዛሬው ርዕሳችን በትራፊክ ሕግና ደንብ ውስጥ ከዚያም አልፎ በፈተና ላይ በብዛት የምትጠየቁት ስለሆነ ቪዲዮውን እስከ መጨረሻው ድረስ እንድትከታተሉ ጋብዣችኋለሁ። የመቆሚያ ጠቅላላ ርቀት ማለት አሽከርካሪው አደጋን ካስተዋለበት ወይንም መኖሩን ካወቀበት እና ፍሬን ከያዘ በኋላ ተሽከርካሪው ሙሉ በሙሉ እስኪቆም ድረስ የሚጓዘው አጠቃላይ ርቀት ማለት ነው። በሌላ መንገድ የመቆሚያ ጠቅላላ ርቀት ማለት አደጋን የማወቂያ ወይንም በመለያ ጊዜና እርምጃ በመውሰጃ ጊዜ ውስጥ ተሽከርካሪው ሄዶ የሚቆምበት ርቀት ማለት ነው። በእነዚህ ሁለት ሁኔታዎች ውስጥ የሚጓዘው ርቀት እንደ ተሽከርካሪው ክብደት፣ እንደ ተሽከርካሪው ፍጥነት፣ እንደ ተሽከርካሪው ፍሬን የመያዝ ብቃትና እንደ መንገዱ ሁኔታ ቢለያይም በማይታመን ሁኔታ ግን ረጅም ርቀት ይጓዛል። እስቲ ሊያስገርመን የሚችልን የተሽከርካሪ ፍጥነትና በአንድ ሰከንድ ሊጓዝ የሚችለውን ርቀት በሜትር በማስላት በጋራ እንመልከት። አንድ በሆነ ኪሎ ሜትር በሰዓት የሚሽከረከር ተሽከርካሪ በአንድ ሰከንድ ስንት ሜትር የሚሄድ ይመስላችኋል? ለምሳሌ 60 ኪሎ ሜትር በሰዓት የሚሽከረከር አንድ ተሽከርካሪ በአንድ ሰከንድ ውስጥ ምን ያህል ሜትር ርቀት እንደሚሄድ በጋራ እናስላው። ይህንን ለማድረግ በቅድሚያ በ60 ውስጥ ምን ያህል ሜትሮችና በአንድ ሰዓት ውስጥ ምን ያህል ሰከንዶች እንዳሉ እናስላ። በመቀጠልም 1 ኪሎ ሜትር 1000 ሜትር ሲሆን 60 ሲባዛ በ1000 ሜትር 60000 ሜትር ይሆናል። በአንድ ሰዓት ውስጥ 60 ደቂቃ፣ በአንድ ደቂቃ ደግሞ 60 ሰከንዶች የሚኖሩ ሲሆን 60ን በ60 ስናባዛ በአንድ ሰዓት ውስጥ 3600 ሰከንዶችን እናገኛለን። ስለሆነም ተሽከርካሪው በአንድ ሰከንድ ምን ያህል ሜትር እንደሚሄድ ለማወቅ 60ን ለ3600 ስናካፍለው 16.66 የሚለውን ቁጥር እናገኛለን። ይህንን በቀላሉ ለማስላት በቀጥታ ፍጥነቱን ለ3.6 ማካፈልም ሌላው አማራጭ ዘዴ ነው። እንግዲህ ይህ ቁጥር ማለት 60 ኪሎ ሜትር በሰዓት የሚሽከረከር አንድ ተሽከርካሪ በአንድ ሰከንድ ውስጥ የሚጓዘው ርቀት በሜትር ማለት ነው። በአንድ ሰከንድ ይህንን ያህል ርቀት ሊጓዝ ይችላል ብላችሁ ገምታችሁ ወይንም አስባችሁ ታውቃላችሁ? ይህ ማለት እኮ በ16.5 ሜትር ርቀት ውስጥ የሆነ ነገር ለመሆን አንድ ሰከንድ በቂ ነው ማለት ነው። በ16.5 ሜትር ርቀት ውስጥና በአንድ ሰከንድ ቆይታ ውስጥ መተኪያ የሌለው የሰው ሕይወት ሊጠፋ እንደሚችል መገንዘብ ይኖርብናል። በመሆኑም በሹፍርና ሙያ ውስጥ አንድ ሰከንድ ትልቅ ዋጋ እንደሚያስከፍል ተረድተን ተገቢውን ጥንቃቄ ማድረግ ይገባናል። እስቲ እነዚህን ቁጥሮች ውሰዱና ተሽከርካሪው በአንድ ሰከንድ ውስጥ ምን ያህል ርቀት በሜትር ሊጓዝ እንደሚችል አስልታችሁ መልሳችሁን ኮሜንት መስጫው ላይ አስቀምጡ። ወደ ቀደመው ርዕሳችን ስንመለስና ስለ መቆሚያ ጠቅላላ ርቀት ስናወራ ሁለት መሰረታዊ ሐሳቦችን እናነሳለን። ይኸውም አደጋን የመለያ ርቀትና እርምጃ የመውሰጃ ርቀት። እስቲ አንድ ባንድ እንመልከታቸው። አደጋን የመለያ ርቀት ማለት አሽከርካሪው አደጋን ተገንዝቦና መጠኑን ተረድቶ እርምጃ ለመውሰድ በሚወስንበትና እግሩን ወደ ፍሬን በሚያንቀሳቅስበት ጊዜ ተሽከርካሪው የሚጓዘው ርቀት ነው።
አደጋን የመለያ ርቀት ማጠርና መርዘም በአሽከርካሪው አካላዊ ቅልጥፍና፣ ንቃት፣ ትኩረትና እንዲሁም ጤና ላይ የሚመሰረት ነው። አስተውሉ። አደጋ ከፊት ለፊታችን ድንገት ድቅን ባለ ቅጽበት አደጋውን ለማስቀረት ወይም ለመቀነስ የመቆሚያ ጠቅላላ ርቀት አጭር መሆን አለበት። ነገር ግን በተለያዩ ምክንያቶች ማለትም በአደንዛዥ እጽ፣ በድካም፣ በድብርትና በጤና መጓደል የተነሳ የአሽከርካሪው አካላዊ ቅልጥፍና፣ ንቃትና ትኩረት የሚቀንስ ከሆነ አደጋውን የመለያ ርቀት ይጨምራል። ይህ ማለት የአደጋውን ምንነትና አይነት ሳንለይ ተሽከርካሪው ረዥም ርቀት ይሄዳል ማለት ነው። በመሆኑም የመቆሚያ ጠቅላላ ርቀት ይጨምርና አደጋው ይከሰታል ማለት ነው። እርምጃ የመውሰጃ ርቀት ማለት ደግሞ አሽከርካሪው ፍሬን ከያዘ በኋላ ተሽከርካሪው የሚጓዘው ርቀት ነው። እርምጃ የመውሰጃ ርቀት ከተሽከርካሪው ፍጥነት፣ በመንገዱ ሁኔታ፣ በተሽከርካሪው ክብደትና በተሽከርካሪው የቴክኒክ ብቃት መሰረት ሊያጥርና ሊረዝም ይችላል። የ3 ሰከንድ ሕግ ማለት ከፊትና ከኋላ ተከታትለው የሚሽከረከሩ ተሽከርካሪዎች መካከል በቂ ርቀትን ለመጠበቅ የሚያገለግል የማሽከርከር መመሪያ ነው። አደጋን የመለያና እርምጃ የመውሰጃ በቂ ጊዜ በመስጠት ፊት ለፊት ካለ ተሽከርካሪ ጋር የሚደርስን አደጋ ለማስወገድ ይረዳል። የ3 ሰከንድ ሕግን አብዛኛውን ጊዜ ተግባራዊ አድርገን የምንጠቀመው ከከተማ ክልል ውጪ ፍጥነት ያለባቸው መንገዶች ላይ ተከታትለን በምናሽከረክርበት ጊዜ ነው። በመሆኑም በእነዚህ መንገዶች ላይ የሚደረጉት እንቅስቃሴዎች ፍጥነት ያለባቸው ስለሆነ ከፊት ያለው ተሽከርካሪ በተለያዩ ምክንያቶች ድንገተኛ ፍሬም ቢይዝ ከኋላ የሚከተለው ተሽከርካሪ በቂ ርቀት ላይ ካልሆነ መጋጨቱና አደጋ መድረሱ አይቀርም። ነገር ግን ይህ እንዳይከሰት አስቀድሞ ከኋላ ያለው ተሽከርካሪ የ3 ሰከንድ ሕግን በመጠቀም በቂ ርቀት ላይ መሆኑን ማረጋገጥ አለበት። 1.5 ሰከንድ አደጋ የመለያ ጊዜ ሲሆን የቀረው 1.5 ሰከንድ ደግሞ እርምጃ የመውሰጃ ጊዜ ነው። ይህንንም ለመተግበር መንገድ ላይ ካሉ ነገሮች እንደ ምልክት አንዱን እንጠቀማለን። ለምሳሌ መንገድ ዳር ያለን ዛፍ፣ የኤሌክትሪክ ፖል፣ ድንጋይ ወይም ጉቶ ወዘተ ሊሆን ይችላል። ለአሁኑ እንደ ምልክት የምናደርገው መንገድ ዳር ያለን ፖል ነው። ከዚያም በእያንዳንዱ ሰከንዶች መካከል ያለውን የጊዜ ርዝማኔ ለመጠበቅ 1001፣ 1002፣ 1003 በማለት እንቆጥራለን። እያሽከረከርን የምንከተለው ተሽከርካሪ ልክ ፖሉ ጋር ሲደርስ 1001፣ 1002፣ 1003 ብለን እንቆጥራለን። ቆጥረን ሳንጨርስ ምልክት ያደረግነውን ፖል ካለፍን ወይንም ቆጥረን እንደጨረስን ምልክት ያደረግነውን ፖል ካለፍን ተጠግተን እያሽከረከርን ስለሆነ መራቅ ይጠበቅብናል። ቆጥረን እንደጨረስን ምልክት ያደረግነው ፖል ጋር ከደረስን ርቀታችንን ጠብቀናል ማለት ነው። በነበርነው ፍጥነት ማሽከርከር እንችላለን። ታዲያ የ3 ሰከንድ ሕግ እንደምናሽከረክረው ተሽከርካሪ ይለያያል። በመሆኑም ለአውቶሞቢልና አነስተኛ ተሽከርካሪዎች የ3 ሰከንድ ሕግን፣ መካከለኛ ክብደት ላላቸው ተሽከርካሪዎች የ5 ሰከንድ ሕግን፣ ለከባድ ተሽከርካሪዎች የ7 ሰከንድ ሕግን እንጠቀማለን። በተጨማሪም የተሽከርካሪው ክብደት ሲጨምር የመንገዱ ሁኔታ የሚያንሸራትት፣ የሚያዳልጥ፣ በበረዷማ መንገዶች ላይ በምሽት የአየሩ ሁኔታ ደግሞ ዝናባማ፣ ደመናማና ጭጋጋማ በሚሆንበት ጊዜ ተሽከርካሪው የሚሄደው ርቀት ይጨምራል። ስለሆነም በእነዚህ ሁኔታዎች ላይ የምናሽከረክር ሲሆን በእያንዳንዱ ተሽከርካሪ አይነቶች ላይ 1 ሰከንድ በመደመር ተግባራዊ እናደርጋለን። የ3 ሰከንድ ሕግን ተግባራዊ ለማድረግ አመቺ ሁኔታ ከሌለ በተሽከርካሪዎች መካከል መኖር ስለሚገባው ግምታዊ ርቀትን እንጠቀማለን። ይህም የሚሆነው በሚከተለው ሰንጠረዥ ላይ በተገለጸው መሰረት ይሆናል። የተሽከርካሪዎቹን ፍጥነት መወሰን ተገቢ ሆኖ ሲገኝ የመንገዶች ባለስልጣን በክልል ውስጥ በሚገኘው በማንኛውም መንገድ ላይ የተፈቀደውን የፍጥነት ልክ ከተወሰነው ፍጥነት ለጊዜውም በዘላቂነት ማሻሻል ይችላል።
በመንገድ ትራንስፖርት አዋጅ 1274/2014 አንቀጽ 8 መሰረት አውራ ጎዳና ማለት የኢትዮጵያ መንገዶች አስተዳደር የሚያስተዳድረውና አውራ ጎዳና ብሎ የሚሰይመው መንገድ ነው በማለት ያብራራው ሲሆን እዚሁ አዋጅ ላይ ዝቅ ብሎ አንቀጽ 16 ላይ መንገድ ማለት በተለምዶ ተሽከርካሪዎች የሚጠቀሙበት ማንኛውም መንገድ፣ የከተማ መንገድ፣ አውራ ጎዳና ወይንም መተላለፊያ ሲሆን ድልድይንም ይጨምራል በማለት ጨምሮ አብራርቶታል። የሀገራችን አውራ ጎዳና የከተማ ክልል አውራ ጎዳናና ከከተማ ክልል ውጭ ያለ አውራ ጎዳና ተብሎ በሁለት ሲከፈል በእነዚህ ሁለት የአውራ ጎዳና አይነቶች ላይ የሚጣለው የፍጥነት ወሰን ገደብ እንዲሁ ሁለት አይነት ነው። እነሱም የከተማ ክልል የፍጥነት ወሰን ገደብና ከከተማ ክልል ውጪ ያለ የፍጥነት ወሰን ገደብ። የከተማ ክልል አውራ ጎዳና ደረጃ የሌለው ሲሆን ከከተማ ክልል ውጪ ያለው አውራ ጎዳና 3 ደረጃዎች አሉት። አንደኛ ደረጃ አውራ ጎዳና የምንለው መንገድ በአንድ አህጉር ውስጥ አገርን ከአገር የሚያገናኝ ድንበር አካባቢ የሚገኝ ሲሆን የመንገዱ የጥራት ደረጃ ከፍተኛ የሆነ ኢምፖርት ኤክስፖርት ጭነቶች ወይም ሸቀጣሸቀጦች የሚመላለሱ ከባድ ተሽከርካሪዎችን በብዛት የሚያስተናግድ የመንገድ አይነት ነው። ለምሳሌ ኢትዮጵያን ከኬንያ፣ ኢትዮጵያን ከጅቡቲ፣ ኢትዮጵያን ከሱዳን ወዘተ የሚያገናኙ መንገዶች ማለታችን ነው። ሁለተኛ ደረጃ አውራ ጎዳና የሚባለው መንገድ ደግሞ በአንድ ሀገር ውስጥ ክልልን ከክልል ወይንም ደግሞ ክፍለ ሀገርን ከክፍለ ሀገር ጋር የሚያገናኝ የመንገድ አይነት ነው። ለምሳሌ አፋር ክልልን ከአማራ ክልል፣ አማራ ክልልን ከኦሮሚያ ክልል፣ ኦሮሚያ ክልልን ከሶማሌ ክልል፣ ሶማሌ ክልልን ከአፋር ክልል ወዘተ የሚያገናኝ መንገድ ነው። በመጨረሻም ሶስተኛ ደረጃ አውራ ጎዳና የሚባለው በአንድ ክልል ውስጥ ዞንን ከዞን ወይንም ወረዳን ከወረዳ የሚያገናኝ መንገድ አይነት ነው። በሀገራችን የሚጣለው የፍጥነት ወሰን ገደብ በሁለት ሁኔታዎች ላይ የተመሰረተ ነው። ይህም አንደኛ የተሽከርካሪ ክብደት ወይም አይነት፣ ሁለተኛ የአውራ ጎዳናው ደረጃ። ከላይ እንደገለጽኩት የከተማ ክልል የመንገድ ደረጃ አንድ ሲሆን ከከተማ ክልል ውጭ ያለው አውራ ጎዳና ደግሞ 3 ደረጃዎች አሉት። በዚህም መሰረት በእነዚህ የመንገድ አይነቶች ላይ የሚወሰኑት የተለያዩ ገደቦች በሚከተሉ ሰንጠረዥ ላይ ተዘርዝረዋል። በመሆኑም በግራ በኩል የምትመለከቱት የተሽከርካሪ ጠቅላላ ክብደት ሲሆን በቀኝ በኩል የምትመለከቱት ደግሞ የመንገድ ደረጃዎችን ነው። በሀገራችን የተሽከርካሪ ጠቅላላ ክብደት በ3 የሚከፈል ሲሆን ጠቅላላ ክብደታቸው ከ3500 ኪሎ ግራም በታች የሆኑትን አነስተኛ ተሽከርካሪዎች ወይንም ቀላል ተሽከርካሪዎች፣ ጠቅላላ ክብደታቸው ከ3500 ኪሎ ግራም እስከ 7500 ኪሎ ግራም የሆኑትን ደግሞ መለስተኛና መካከለኛ ተሽከርካሪዎች፣ እንዲሁም የመጨረሻው ጠቅላላ ክብደታቸው ከ7500 ኪሎ ግራም በላይ ክብደት ያላቸውን ከባድ ተሽከርካሪዎች ተብለው ይጠራሉ። ከዚህ ሰንጠረዥ ላይ ቢያንስ 2 ጥያቄዎችን ስለምትጠየቁ እንዴት በቀላሉ እንደምትይዙ እጠቁማቸዋለሁ። ከዚያ በፊት ግን አንዳንድ አስፈላጊ ሐሳቦችን ላቀርብላችሁ። የአውራ ጎዳና ደረጃው ሲጨምርና እንደ ተሽከርካሪው ጠቅላላ ክብደት ከከተማ ክልል እየራቀን ስንሄድ ገደቡ ለቀቅ እያደረገን ይመጣል። በተቃራኒው ደግሞ እንደ ተሽከርካሪው ጠቅላላ ክብደት የመንገዱ ደረጃ ሲቀንስ ወደ ከተማ ክልል እየቀረብን ስለሆነ ገደቡ እየጠበቀብን ይመጣል። የፍጥነት ገደቡ ቁጥር እያነሰ በመጣ ቁጥር ገደቡ እየጠበቀ ነው ማለት ነው በሌላ መንገድ። በመሆኑ በሰንጠረዡ ውስጥ የተዘረዘሩትን ሙሉ በሙሉ በቀላሉ ለመያዝ የከተማ ክልል ገደቦችን ማለትም 30፣ 40 እና 60 እንዲሁም አንደኛ ደረጃ መንገዶች ላይ የተዘረዘሩትን 70፣ 80 እና 100ን መያዝ በቂ ነው። ከዛ ውጪ የቀሩት ቁጥሮች ወደ ጎንም ወደ ላይም ተከታታይ ናቸው፣ በቀላሉ የሚያዙ ናቸው። እዚህ ቁጥሮችን መያዛችሁን ለማረጋገጥ ፈተና ላይ እንዴት እንደምትጠየቁ ላለማምዳችሁና መልሳችሁን ኮሜንት መስጫው ላይ አስቀምጡ። የተሽከርካሪ ጠቅላላ ክብደታቸው ከ3500 እስከ 7500 ኪሎ ግራም የሆኑ ተሽከርካሪዎች በአንደኛ ደረጃ አውራ ጎዳና ላይ እንዲሽከረከሩ የሚፈቀድላቸው የፍጥነት ወሰን ስንት ነው? በሰንጠረዥ ውስጥ ስለተገለጹት የፍጥነት ወሰን ገደብ ጠቅለል ስናደርገው በፈጣን ወይም በክፍያ መንገድ ላይ ከፍተኛ የፍጥነት ወሰን በሰንጠረዥ ከተገለጸው በላይ ሊሆን ይችላል። በማንኛውም ጊዜና ሁኔታ ለሕዝብ ደህንነት አስፈላጊ ሲሆን በማንኛውም መንገድና ድልድይ ላይ የሚያሽከረክር ማንኛውም አይነት ባለሞተር ተሽከርካሪ ከላይ የተመደበውን የፍጥነት ወሰን መቀነስ አለበት።
ከከተማ ክልል ውጭ ያለውን የፍጥነት ወሰን የመደብ ኃላፊነትና ውክልና የተሰጠው የኢትዮጵያ መንገዶች ባለስልጣን ሲሆን ከተማ ክልል ውስጥ ያለውን ደግሞ ለክልልና ማዘጋጃ ቤቶች ውክልና ተሰጥቷል። እስቲ እንደተለመደው የሚከተሉትን መለማመጃ ጥያቄዎች ሞክሯቸው። መልሶቻቸውን በጥያቄዎቹ መጨረሻ ላይ ታገኙታላችሁ። የተወደዳችሁና የተከበራችሁ የቻናሌ ተከታታዮች ለዛሬው ይዤላችሁ የመጣሁት ዝግጅት በዚሁ ተጠናቋል። በሚቀጥለው ዝግጅት ላይ ምዕራፍ 3 የማሽከርከር ሕግና የመንገድ ስነ ስርዓት የተሰኘውን በጣም ወሳኝ ርዕስ በመጨረሻ ክፍል ይዤላችሁ እመጣለሁ። ሐሳብ አስተያየት ካላችሁ ጻፉልኝ። በሌላ ዝግጅት እስከነገናኝ ድረስ መልካሙን ሁሉ ተመኝቼላችኋለሁ። ባይ ባይ።